እነዚህ ሁሉ የዛን ጊዜ ነው አብረን ባንድ ላይ ተምረን ወዲያ እነሱም በየቦታቸው ሄዱ። እንደዚሁ እየተመረቁ እኔም መጥቼ እዚህ አርባ መድኃኔዓለም የሚባል ቦታ አለ ደንቢያ ውስጥ እዚያ ተቀምጬ ሳለ አላ ቀደም የነገርኳቸው አጃፋሽን የሚባል ሰዎች እዚያ ልጆቻቸውን እንዲጠይቁ መጥተው ተማሪዎች ነበሩ። እዚያ አንስተው ይዘውኝ ሄዱ። እዚያ አንድ አመት ተቀምጬ አርባ ዓመተ ምህረት ነው። እዚያ አንስቼ ቅድም አላችሁት ጉራምባ ነበሩ። አለቃ ፈጠነ የሚባሉ የድጓ መምህር ነበሩ። እነዚያ ቦታውን እዚያ ሰጡና እዚያ ሰርተን እዚያው በዛቸው አካባቢ 1-3 አመት አስተማሩኝ። እዚያ ስማዳ አልኩኝ። ስማዳ ደግሞ 4 አመት አስተምሬ እንደገና ከዚህ ደግሞ እንዲሁ ሰዎች ይዘው ይመጡ እዚህ ገባሁኝ። አሁን አለሁኝ እዚህ። ከስንት አመት ጀምሮ ነው እዚህ ወንበር ዘርግተው ያስተማሩት? እዚህ በ50 ነው መስለኛል። በ50 ዓመተ ምህረት 50 ዓመት ያህል አስተምረዋል ማለት ነው። እዚህ ወዲህ ነው ያስተማሩ። በ53 ይሆናል 55 ዓመት የመጣሁት። 55 ዓመት ሆናቸው። 53 ዓመተ ምህረት ነው ጉባኤ ተክለው ማስተማር የጀመሩት። አጠቃላይ በ40 ነው በ40 ነው ጉባኤ አጠቃላይ ተከሉት። ዛራ ሚካኤል መቼ ነው የመጡ? በ50 ጀምሮ ደግሞ ዛራ ሚካኤል አለ 53 እንዴ ነው 53 ጀምሮ። እዚህ የሚሰጠው ጉባኤ ቤት ምንድነው? የሚሰጠው ትምህርት ምንድነው? ይኔታ ቀኔ ቀኔ ብቻ ነው። መጽሐፍት አዲሳታው ነገስቱ የሚማር እየተቸገረ ነው እየጣለው እየሄደ። ሁሉም ትምህርት ይሰጣል እዚህ? አዎ እኔ ካናገረው እርባቅም ምርካና የተባሉ የቶች አባቶች የነን ታቦሮች የሚባሉ ነበሩ። ደሴ የነሱ እኛ መምህራችን መምህራት ይባሉ ነበር። እሳቸው ነው ይዘመጡ። እስቲ የኔታ የልጅነት ጊዜው የሚመስለውን ነግረውናል። እስቲ እዚህ ዛራ ሚካኤል መተን ታሪኩን ለመዘገብ ስናስብ አባታችን ስሞትንና የወላጆቹን ስም አላስተዋወቁንም። ቅድም ወንድማችን ጠይቆ ነበርና ስሞትንና የወላጆቹን ስም ምን ያደርግላችሁ? ወላጆች አፍይተው ሄደዋል። እንግዲህ እንዲያው ለማወቅ ያክል ታውቁ ወላይታ ምን ያደርግላችኋል? እንኳን ለእናንተ ለኔ ምን አደረጉልኝ? አሁን የእናንተ ምን ያደርጉላችኋል? ዛሬ ያኔ የእናንተ ሲኖር ይሆናል። እኛማ ሄደዋል። በዚያም በአባታችንም በእናታችንም ሄደዋል ወደ ሀገራቸው። ምን ያደርጋል ዛሬ? መቼም ጋዜጠኛ የአንድን አባት ሲዘግብ